እንደዚህ አማትቤ እየወጣ ያለሁት ምን ላይ ይመስላችኋል? እንዳፈርክ ታባት የዚህ ህንጻ ጫፍ አናቱ ላይ ነው ያለሁት። ሲያትል ውስጥ የሚገኝ ስፔስ ኒድል የሚባል ህንጻ ነው። ቅርጹ እንደ ኒድል ወይም እንደ መርፌ አይመስልም። መርፌ ወደ ስፔስ ሪች ሲያደርግ ነው ኮንሰፕቱ። ለዛ ነው ስፔስ ኒድል ያሉት። በፈረንጆች አቆጣጠር በ1961 ነበር የተሰራው ይሄ ህንጻ። አመት ባልሞላ ጊዜ ውስጥ ነው ሰርተውት የጨረሱት። በጣም የገረመኝ ነገር ደግሞ በ1963 አጼ ኃይለ ሥላሴ መጥተው ይሄን ህንጻ ጎብኝተዋል። በዚህ ቀን ከምሽቱ 11 ሰዓት ከሩብ 20 አካባቢ ነው ሰንሴት አለ የሚለው። ለዛም ትኬት የቆረ ነው 10 ሰዓት ተኩል ላይ ነው። ከታች ወደ ህንጻው ሲገባ የተለያዩ ህንጻው እንዴት እንደተሰራ የሚያሳዩ ምስሎች ተለጥፈዋል። ከህንጻው ጋር የተያያዙ ጌጦች፣ ማስታወሻዎች የሚሸጡበትም ከታች አለ። ሊፍት ውስጥ ከገባም በኋላ በፍጥነት ስለሚታየው ቪው አንድ አስጎብኚ ማብራሪያ እየሰጠ ነበር። ጫፍ ላይ ስትደርሱ በቃ የሚገርም ቪው ነው ያለው። ሲያትልን 360 ዲግሪ ማየት ትችላላችሁ። ፊር ኦፍ ሃይት ያለባችሁ ሰዎች እዚህ ላይ ሆናችሁ ወደታች ስታዩ ሊከብዳችሁ ይችላል። ይሄንን ቦታ ለማየት ከከዝኔ ጋር ነበር የተቀጣጠር ነው። እኔ ቀድሜ ስለደረስኩኝ ለብቻዬ በደንብ ተሽከረከርኩት። እዚህ ጋር ከሩቅ የሚታየው ማውንት ሬኒየር ይባላል። ዋሽንግተን ስቴት ውስጥ ያለ ትልቁ ተራራ ነው። ሲያትል ውስጥ ከብዙ ቦታ ሆናችሁ ነው የሚታየው። እዚህ ጋር ሆናችሁ ደግሞ እንዴት እንደሚያምር። እዚህ ጋር በቀዳዳው እጄ ማውጣት የተለየ ስሜት አለው። እንደ ብዬ ቼክ እያረኩ ነበር። ከዝኔ ከመጣ በኋላ የመጀመሪያው ስቴፕ ቁጭ ማለት ነው። ቁጭ ብሎ መደገፍ ራሱ በጣም ነው የሚያስፈራው። ቀጣዩ የሚከብደው ፓርት ደግሞ መቆም ነው። በጣም ግን ቻሌንጅ የሚያደርገው እዚህ ላይ ቆሞ ጀርባችሁን ለመስታወቱ ሰጥቶ መደገፍ። እኔ የፈለገ ከዝኔ ቢያበረታታኝ ልዞር አልቻልኩም። በፊት ለፊቴ አይኔ እያየው ይሻለኛል እንጂ ጀርባዬን ሰጥቼ መስታወቱ መደገፍ አቃተኝ። ያዘጋጁት ቴሌስኮፕ የተለያዩ ሩቅ ቦታ ያሉ ሰፈሮችን በደንብ አድርጎ ነው የሚያሳየው። ውሃ ላይ ያሉ ጀልባዎችንም በደንብ እያየው ነበር። እንደዚህም ተገልብጦ የሚደገፍ ሰው አለ። አንዳንድ ሰው እኮ ድፍረቱ። ፀሐይዋ ስትገባ በደንብ እንድትታይ ብዬ ጨለማ አድርጌን የቀረስኩት። አይተን ጨርሰናል ብለን ልንወርድ ስንል ደግሞ ለካስ አሁን ካለንበት ታች ጭራሽ የሚረገጠው መሬት መስታወት የሆነ የሚሽከረከር ክፍል አለ። መጀመሪያ መስታወቱ ላይ መውጣት በጣም ከብዶኝ ነበር። የሆነ ጎንበስ ብላችሁ ስታዩት የሚያዞራችሁ ነገር አለ አይደል? ምችል ራሱ አልመሰለኝም። ብረቷን ብቻ እየረገጥኩ እየተራመድኩ ነበር። ከዛ ግን ሴፍ ነው ብዬ አንዴ ጭንቅላቴን ካሳመንኩ በኋላ እንደ ልብ እንደዚህ ስንቀሳቀስበት ነበር። የሲያትልን የምሽት ቪውን በደንብ አድርገን አየን። የምትጎበኙ ሰዎች ሰንሴት አካባቢ ሂዱ። ምክንያቱም ከመጨለሙ በፊት ያለውንም ከጨለመ በኋላ ያለውንም ቪው ማየት ትችላላችሁ። አይተን ከጠገብን በኋላ ደግሞ አንድ ማስታወሻ መግዛት ትፈልጋለሁ ብዬ ሱቪኒር መሸጫው ጋር ሄድን። የሲያትል ስፔስ ኒድል ትሪፕ በዚህ መልኩ ተጠናቋል።